ሰላም ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ዛሬ ፎሬክስ ትሬዲንግ ላይ ያላችሁ ወይንም ፎሬክስ ትሬዲንግ ለመጀመር ለምታስቡ በጣም አሪፍ ዜና ነው ይዤ የመጣሁት። እንደምታውቁት ፎሬክስ ትሬዲንግ ለመጀመሪያ ጊዜ የምትጀምሩ ከሆነ በዴሞ ወይንም በውሸት ገንዘብ እንድትጀምሩ ይመከራል። ያ በጣም አሪፍ ነው። ብዙ ነገር እንድትማሩበት፣ ስትራቴጂዎቻችሁን ቼክ እንድታደርጉበት ይረዳችኋል። አንድ የማያግዛችሁ ነገር ቢኖር ግን ምንድነው? ሳይኮሎጂ ነው። ሳይኮሎጂ ላይ በውሸት ገንዘብ እየተጫወታችሁ ስትከስሩና በእውነተኛ ገንዘብ እየተጫወታችሁ ትንሽ ኪሳራ ውስጥ ስትገቡ የምትወስኑት ውሳኔና የሚሰማችሁ ስሜት አንድ አይነት አይደለም። ስለዚህ ትሬድ የምትጀምሩ ከሆነ በዴሞ ኤክሰርሳይዝ ካደረጋችሁ በኋላ በሪል አካውንት ወይንም በላይቭ አካውንት ደግሞ በትንሽ ገንዘብ ብቻ የተወሰነ እንድትሞክሩ ይመከራል። በሪል አካውንት ወይንም ላይቭ የትሬዲንግ አካውንት ከፍታችሁ በራሳችሁ ገንዘብ በትንሹ ስትሞክሩ ደግሞ ችግሩ ምንድነው? ለመጀመሪያ ጊዜ እየፈራችሁም ቢሆን ያንን ኤክስፒሪየንስ ታደርጉታላችሁ። ታዲያ አይበለውና የመጀመሪያ ትሬዲንጋችሁን ከስራችሁ ሌላ አዲስ ገንዘብ የምታስገቡ ከሆነ ከመጀመሪያው ልክ የበለጠ እየፈራችሁ ነው ትሬድ የምታደርጉት። ዛሬ የማሳያችሁ የኢትዮጵያ ማርኬት አዲስ እየተቀላቀለ ያለው HFM የሚባለው የፎሬክስ ብሮከር አንድ ፕሮሞሽን ለኢትዮጵያውያን ይዞ መጥቷል። ይሄ ፕሮሞሽን ምንድነው? እናንተ አዲስ ከሆናችሁና ትሬድ ስታደርጉ ለ25 ቀን ትሬድ ታደርጋላችሁ። ከዛ በ25 ቀን ውስጥ አይበለውና የምትከስሩ ከሆነ የከሰራችሁትን እንዳለ እንደ ቦነስ በተጨማሪ በቦነስ መልክ ይሰጣችሁና እንደ አዲስ ትሬድ እንድታረጉ እድል ይሰጣችኋል ማለት ነው። ባጭሩ ይሄ ፕሮሞሽን $500 ሺልድ ይባላል። ይሄ ማለት ምን ማለት ነው? እናንተ ትሬድ ስታረጉ የትሬዲንጋችሁን የመጀመሪያውን 25 ቀን ትሬድ ካደረጋችሁ በኋላ ትሬዲንጋችሁ ሎዝ የሚኖረው ወይንም ኪሳራ የሚገጥማችሁ ከሆነ እንዳለ የከሰራችሁትን ገንዘብ በ25ኛው ቀን ላይ ተመላሽ ያደርግላችሁና እንደገና ትሬድ እንድታረጉ እድል ይሰጣችኋል ማለት ነው። በ25ኛው ቀን መጨረሻ ላይ ከስራችሁ ከሆነ ተጨማሪ ገንዘብ አታስገቡም። እነሱ በሚሰጧችሁ ገንዘብ መልሳችሁ ትሬድ ታረጋላችሁ ማለት ነው። ታዲያ የሚሰጣችሁ ወይንም ይሄ ፕሮቴክሽን ሎዝ የተባለው ሊሚቱ $500 ነው። ስለዚህ የከሰራችሁት ኪሳራ እስከ $500 ድረስ ብቻ ነው ፕሮቴክሽን የሚያገኘው ማለት ነው። ያ ማለት $50 የምትከስሩ ከሆነ $50 ይሰጣችኋል። $70 የምትከስሩ ከሆነ $70 ይሰጣችኋል። ማክሲመሙ $500 ነው ማለት ነው። ከዛ በላይ ልታገኙ አትችሉም። ስቲል ግን $500 በጣም ብዙ ነው። ብዙዎቻችን በዚህ በ25 ቀን ውስጥ ትሬድ አድርገን ሉዝ ያደረግነው እስከ $500 ድረስ ተመላሽ እናገኛለን ማለት ነው። ታዲያ ይሄ እናንተ የከሰራችሁት እንደ ቦነስ ሆኖ ተመላሽ ሲደረግላችሁ ቀጥታ እሱን ማውጣት ሳይሆን የምትችሉት በሱ ተጠቅማችሁ ትሬድ ማድረግ ነው። ከዛ ትሬድ አድርጋችሁ ካተረፋችሁ ኦፍ ኮርስ ማውጣት ትችላላችሁ ማለት ነው። ሌላው ይሄ HFM የተባለው ብሮከር በማርኬቱ ላይ ከ15 ዓመት በላይ ቆይቷል። ለኢትዮጵያ ማርኬት ነው አዲስ የሆነው። በተለያዩ ሀገራትና እንዲህ በፎሬክስ ጋር በተያያዘ ሬጉሌሽን ላይሰንስ ማግኘት የቻለ ነው ማለት ነው። የዱባይ፣ የደቡብ አፍሪካ እንደዚሁም የእንግሊዝ የሬጉሌሽን ላይሰንስ ያለው ሲሆን ሌላው ስለ HFM ብሮከር አሪፍ የሆነው ምንድነው? ለጀማሪዎችም ለፕሮፌሽናልም የሚሆኑ የተለያዩ የአካውንት ሴትአፖች አሉት። አንዴ አካውንቱን ከከፈታችሁ በኋላ የHFMን አካውንት ከከፈታችሁ በኋላ በውስጡ የተለያዩ የትሬዲንግ አካውንቶች አሉት። ለምሳሌ እናንተ ጀማሪ ከሆናችሁና በጣም በትንሽ ገንዘብ የምትንቀሳቀሱ ከሆነ ውስጥ ገብታችሁ ፕሪሚየም የሚባለውን ወይንም ሴንት የተባለውን አካውንት መርጣችሁ መጠቀም ትችላላችሁ። እንደዚሁም ደግሞ በጣም ፎሬክስ ላይ ፕሮፌሽናል ከሆናችሁ ብዙ ገንዘብ የምታንቀሳቀሱ ከሆነ ደግሞ እዛው አካውንት ውስጥ ከገባችሁ በኋላ ፕሮ ወይንም ፕሮ ፕላስ የተባሉ አካውንቶችን እነሱን መርጣችሁ መቀጠል ትችላላችሁ። ወይ ደግሞ እንደዚሁ በቀን ውስጥ በጣም በተደጋጋሚ ትሬድ የምታደርጉና ብዙ ገንዘብ የምታንቀሳቀሱ ከሆነ ደግሞ ዜሮ ስፕሬድ የተባለ አካውንት አላችሁ። እሱን ብትመርጡ የተሻለ ይሆናል ማለት ነው። ከነዚህ 5 አካውንቶች ውስጥ እናንተ ለትሬዲንግ ስታይላችሁ የፈለጋችሁትን መርጣችሁ መጠቀም ትችላላችሁ ማለት ነው። ሙሉ አካውንቱን እንዴት መክፈት እንችላለን የሚለው የሚያስቸግራችሁ ከሆነ እዚህ ቪዲዮ መጨረሻ ላይ ራሴ ስልኬ ላይ ገብቼ የተወሰነ የማሳያችሁ ይሆናል። ጀነራል ፕሮሰሱ ግን በተለይ ይሄንን $500 ሺልድ ወይንም እስከ $500 ብትከስሩ ተመልሳችሁ የምታገኙት ቦነስ፣ እሱን ለመጠቀም ማድረግ ያለባችሁ ምንድነው? ከታች ሊንክ አስቀምጬላችኋለሁ። መጀመሪያ እሱን ሊንክ ትነኩታላችሁ። ከዛ ሊንኩን ከነካችሁ በኋላ ኢሜል እና ፓስወርድ ይጠይቃችኋል። ኢሜል ላይ የራሳችሁን ኢሜል ታስገባላችሁ። ፓስወርድ ደግሞ አዲስ ፓስወርድ ትፈጥራላችሁ ማለት ነው። ፓስወርድ ላይ ካፒታል ሌተር ቁጥሮች እና እንደዚሁ ምልክቶች ቢኖሩት ይመረጣል፣ ፓስወርዱ ጠንካራ ፓስወርድ እንዲሆን። እሱን ካስገባችሁ በኋላ ወደ ኢሜላችሁ ቬሪፊኬሽን ኮድ ይላካል። እሱን መልሳችሁ ማስገባት፣ እንደዚሁም ስልካችሁንም ሊጠይቃችሁ ይችላል። ከዛ ወደ ስልካችሁ የስልክ ቬሪፊኬሽን ኮድ ይላካል።
እሱን አስገብታችሁ መጨረስ ትችላላችሁ። ከዛ ይሄንን ዋናውን አካውንት ከከፈታችሁ በኋላ ቀጣይ የሚጠይቃችሁ ምንድነው የትሬዲንግ አካውንት እንድትከፍቱ ነው ማለት ነው። ቅድም እንዳልኳችሁ ሴንት የሚባል አካውንት፣ በጣም ፕሮፌሽናል ከሆናችሁ ደግሞ ፕሮ የሚባለውን አካውንት እንድትከፍቱ ምርጫ ያስመርጣችኋል። የትኛውን አካውንት ነው መክፈት የምትችሉት ብሎ ምርጫ ያስመርጣችኋል። በዛ ሰዓት እናንተ በተለይ ይሄ የ$5 ፕሮቴክሽን ወይንም ሺልድ የሚባለውን ቦነስ ማግኘት የምትፈልጉ ከሆነ መምረጥ ያለባችሁ ኤክስክሉሲቭ በሚለው ስር $500 ሺልድ የሚል አለ። እሱን አካውንት መምረጥ ትችላላችሁ ማለት ነው። ሌላውን ከመረጣችሁ ያው ኖርማል መቀጠል ትችላላችሁ። ግን ይህንን የ$500 ቦነስ ለማግኘት መጠቀም ያለባችሁ የኤክስክሉሲቭ ስር ያለው የ$500 ሺልድ የምትለውን አካውንት ነክታችሁ መክፈት ትችላላችሁ ማለት ነው። ልክ እሱን ነክታችሁ ኦፕን ትሬዲንግ አካውንት ስትሉት የሚጠይቃችሁ እንዲሁ ሌላ ፓስወርድ እንድትፈጥሩ ነው። የቅድሙን ፓስወርድ መድገም ትችላላችሁ። ከፈለጋችሁ ደግሞ ሌላ ፓስወርድ እንደዚሁ ካፒታል ሌተር፣ ስሞል ሌተር እና ቁጥሮችን አድርጋችሁ አካውንት መክፈት ትችላላችሁ ማለት ነው። ዋንስ ይሄንን አካውንት ከከፈታችሁ በኋላ በተለይ እዚህ ጋር የምታስገቡት ፓስወርድ ለምንድን ነው የሚጠቅማችሁ? እዛው አፕሊኬሽኑ ላይ ትሬድ እናደርጋለን የምትሉ ከሆነ ችግር የለም። ግን ምናልባት ወታችሁ እንደ MT4 እና MT5 ላይ ትሬድ የምታደርጉ ከሆነ MT5 ላይ ገብታችሁ ይሄንን ፓስወርድ አስገብታችሁ አካውንታችሁ ኮኔክት ይሆናል። ከዛ እዛው ላይ ትሬድ ማድረግ ትችላላችሁ ማለት ነው። እዚሁ አፕሊኬሽኑ ላይ ሆናችሁ ደግሞ ትሬድ ማድረግ የምትፈልጉ ከሆነ ግን ፓስወርዱ ብዙም አያስፈልጋችሁም። ለMT5 ነው የሚያስፈልጋችሁ። ስለዚህ እንደዚሁ ፓስወርዱን አስገብታችሁ መቀጠል ትችላላችሁ ማለት ነው። በዚህ መልኩ አካውንታችሁን ከከፈታችሁ በኋላ ሬጂስትሬሽን ኮምፕሊት የሚል ይመጣላችኋል። እሱን ትነኩትና ኖርማል የቬሪፊኬሽን ፕሮሰሶች ታስገባላችሁ ማለት ነው። አድራሻችሁ የት ነው፣ ከተማ ምናምን የሚለው ላይ። ከዛ ደግሞ እንደዚሁ ናሽናል አይዲያችሁን ፎቶ አንስታችሁ በማስገባት በ2 ደቂቃ ውስጥ አፕሩቭ ይደረግላችኋል ማለት ነው። ቀጣዩ ስቴፕ የሚሆን ገንዘባችሁን ማስገባት ወይንም ፈንድ ማድረግ ሲሆን እሱን ለማድረግ የተለያዩ አማራጮች አሉ። ከዛ ውስጥ ግን ለኢትዮጵያ የሚሆን የትኛው ነው? አብዛኛውን ጊዜ የምንጠቀመው ክሪፕቶ የሚለውን ኦፕሽን ሲሆን ክሪፕቶ የሚለውን ኦፕሽን ትነኩታላችሁ። ከዛ ከባይናንስ ላይ የምታስገቡ ከሆነ ባይናንስ ፔይ የሚል አለ። እሱን ትነኩትና ምን ያህል ገንዘብ ማስገባት እንደምትፈልጉ ይጠይቃችኋል። 50ም ከሆነ 10ም ከሆነ 20ም ከሆነ እሱን ትጽፉና ዲፖዚት ስትሉት ባርኮድ ያመጣላችኋል። ከዛ ከባይናንሳችሁ ላይ ያችን ባርኮድ እስካን ስታደርጉ ቀጥታ ገንዘቡ ዲፖዚት ይሆናል ማለት ነው። ወይ ደግሞ ገንዘባችሁ ያለው ሌላ ዋሌት ላይ ከሆነ ለምሳሌ ሜክሲ ላይ ከሆነ ያለው ወይ ሌላ ዋሌት ላይ ከሆነ ቀጥታ ክሪፕቶ የሚለውን ትመርጡና ማስገባት የምትፈልጉትን የገንዘብ መጠን ትጽፉለታላችሁ። ከዛ ከታች ከረንሲ በሚለው ስል USDT ብሎ ከጎን ደግሞ የተለያየ የኔትወርክ አማራጮችን ያመጣላችኋል። እናንተ ማድረግ ያለባችሁ USDT ከሚለው ጎን ያለውን የኔትወርክ ስም ቼክ ማድረግ አለባችሁ ማለት ነው። እሱን ስትመርጡ USDT ካላችሁ በኋላ ከጎን ያለው ደግሞ ኔትወርኩ ነው። ለምሳሌ USDT ብሎ BEP20 ከሆነ BEP20 ኔትወርኩ ነው ማለት ነው። ሜክሲ አካውንታችሁ ላይ ወይንም ሌላ ዋሌት ላይ ገብታችሁ ስትልኩ ተመሳሳይ ኔትወርክ መምረጣችሁን ቼክ ማድረግ አለባችሁ ማለት ነው። ከዛ ዲፖዚት ስትሉ ባርኮድ እና እንደዚሁም ደግሞ አድሬሱን ያመጣላችኋል። ያችን አድሬስ ኮፒ አድርጋችሁ ዋሌታችሁ ላይ ገብታችሁ ቀጥታ ኔትወርኩን ትመርጡና ተመሳሳይ ኔትወርክ ትመርጣላችሁ። ከዛ ደግሞ ይሄንን አድሬሱን ፔስት ስታደርጉ ከዛ ቀጥታ ትራንስፈር ማድረግ ትችላላችሁ ማለት ነው። ትራንስፈር ካደረጋችሁ በኋላ ቀጣዩ ስቴፕ የሚሆነው ምንድነው? ልክ ትራንስፈር ስታደርጉ ቀጥታ ማይ ዋሌት የሚለው ውስጥ ነው የሚገባው። ስለዚህ እንዳልኳችሁ ብዙ የትሬዲንግ አካውንት መክፈት ትችላላችሁ። በአንዴ የ500 ሺልድንም የፕሮንም የሴንትንም አካውንቶች መክፈት ትችላላችሁ። ስለዚህ ዲፖዚታችሁ ቀጥታ ማይ ዋሌት ላይ ከገባ በኋላ ከማይ ዋሌት ትራንስፈር ፈንድ የሚለውን ነክታችሁ ወደ 500 ሺልድ ወደ ተባለው አካውንት የምትፈልጉትን ያህል መጠን ትራንስፈር ታደርጉና በዛ ትሬድ ማድረግ ትችላላችሁ ማለት ነው። ቀጥታ ወደ ስልኬ ገብተን እንይ። እሺ መጀመሪያ ከታች ያለውን ሊንክ ስትነኩት እንደዚህ ይመጣል። ከዛ ሬጂስተር ትሉታላችሁ። እዚህ ጋር ክሊክ እናደርግና ስንቀጥል ይሄንን አክሰፕት ኤንድ ኮንቲኒው እንለዋለን። ዘን እዚህ ጋር ኢሜይላችንን ነው የምናስገባው። ኢሜይልና ፓስወርድ እንፈጥራለን። የራሳችንን ፓስወርድ ካፒታል ሌተር ቁጥርና ምልክት ያሉትን አድርገን የራሳችንን ፓስወርድ ከፈጠረን በኋላ ኮንቲኒው እንለዋለን። ቀጣዩ ወደ ኢሜይላችን ቬሪፊኬሽን ኮድ ይልካል። ከዛ ያን ቬሪፊኬሽን ኮድ ከኢሜይላችን ወስደን እዚህ መልሰን እናስገባና ኮንቲኒው እንለዋለን። ዘን አሁን አካውንታችሁ ሬዲ ነው ይለናል። ቀጥታ ወደ ፕሌይ ስቶር ሄደን HFM ብለን ፈልገን ኢንስቶል እናደርጋለን አፑን። ከዛ ስንከፍተው እንደዚህ ይሆናል። ሎጊን ነው የምንለው እዚህ ጋር። ሎጊን ካልን በኋላ ኢሜይል እና ፓስወርዳችን እናስገባለን። ከዛ ወደዚህ ጥያቄ ያመጣናል። ፈርስት ኔም ላስት ኔማችን እናስገባለን። የትውልድ ቀን እናስገባለን። ከዛ ስልክ ቁጥር እንድናስገባ ይጠይቀናል። ስልክ ቁጥራችን እዚህ ጋር እናስገባለን።
ከዛ እዚህ ጋር ዶላር መረጡ ይለናል። ዶላር እና ተርም እንመርጣለን። ከዛ ላይቭ ትሬዲንግ ነው እንለዋለን። ከዚህ ኤክስክሉሲቭ የሚለውን መምረጥ እንችላለን። ስልካችን እንደገና እንድናስገባ ይጠይቀናል። ዘን ስልካችን ላይ ኮድ ይልክልናል። እሱን ኮድ እዚህ ጋር መልሰን እናስገባለን። ዘን እዚህ ጋር እንደገና ፓስወርድ እንፈጥራለን። እንደ ቅድሙ አይነት ፓስወርድ የራሳችንን ፓስወርድ እንፈጥራለን። ካፒታል ሌተር፣ ስሞል ሌተር፣ ቁጥሮች፣ ምልክቶች አድርገን ጠንካራ ፓስወርድ እንፈጥርና ኦፕን አካውንት እንለዋለን ማለት ነው። ቀጣይ ስቴፕ እዚህ ጋር ሜኑ የምትለው ምልክት እንነካና ከዛ ኮምፕሌት ሬጂስትሬሽን በሚለው ኮምፕሌት ሬጂስትሬሽን የሚለው ውስጥ እንገባለን። ከዛ አድሬሷን ላይ የራሳችንን ከተማ ብቻ መጽፍም ችግር የለም። ከዛ ፖስታል ኮድ 1000 እናደርግና ኔክስት እንለዋለን። ከዛ እዚህ ጋር የሚመጡትን መመለስ ነው። የፈለጋችሁትን ብትመልሱ ችግር የለውም እዚህ ጋር። ከዛ እዚህ ጋር ቢጊነር ናችሁ ምን ይላል፣ ደስ ያላችሁን መልሱ። ከዛ ቀጣዩ እንደዚሁ ሜን ውስጥ እንገባና ቬሪፋይ አካውንት የሚለውን እንመርጣለን። ከዛ ፋስተር ሜትር ላይ እናደርገውና እዚህ ጋር ኦል ካንትሪ ኤክሰፕት ዩኤስኤ የሚለውን እንመርጣለን፣ ያው ከአሜሪካ ውጭ ስለሆነን። ከዛ በዲጂታል አይዲ ነው ቬሪፋይ የሚያደርግልን። እዚህ ጋር አይደንቲቲ ዶክመንት ላይ አይዲ ካርድ የምትለውን እንመርጣለን። ሶ አይዲ ካርድ የሚለውን ከመረጥን በኋላ መታወቂያችንን አይዲ ካርዳችንን ፎቶ እንድናነሳ ይጠይቀናል። ከዛ ፊት ለፊትና ጀርባውን ፎቶ ካነሳን በኋላ በ2 ደቂቃ ውስጥ አፕሩቭ ይሆናል። ቀጣዩ ፕሮሰስ ፈንድ ማድረግ ነው፣ አካውንታችን ላይ ገንዘብ ማስገባት ሲሆን እዚህ ጋር ክሪፕቶ የሚለውን እንመርጣለን። ባይናንስ ፔ ካለን ባይናንስ ፔ መምረጥ እንችላለን። ባይናንስ ላይ ገንዘብ ከሌለን ደግሞ ኖርማል ክሪፕቶ ብለን ኔትወርኩን ቼክ አድርገን ከዛ ሬሱን በማስገባት ማስተላለፍ እንችላለን። እዚህ ጋር ግን እኔ ባይናንስ ስለምጠቀም ባይናንስ ፔ እንመርጣለሁ። ከዛ 50 ዩኤስዲቲ ነው ማስገባት የምፈልገው እለዋለሁ። ከዛ ኮንቲኒው ስለው ባርኮድ ይሰጠኛል ማለት ነው። ያንን ባርኮድ ይዤ ባይናንስ አፕሊኬሽን ላይ ገብቼ እስካን ሳደርገው በቀላሉ ክፍያውን ይፈጽማል ማለት ነው። ባይናንስ ፔ ማትጠቀሙ ሜክሲ ላይ ኦር ሌላ አካውንት ላይ ከሆነ ደግሞ ያላችሁ ቀጥታ ኔትወርክ ስሙንና እንዲሁ አድሬሱን ኮፒ ፔስት በማድረግ ትራንስፈር ማድረግ ትችላላችሁ ማለት ነው። በዚህ መልኩ ወደ አካውንታችሁ ማስገባትና ትሬድ ማድረግ ትችላላችሁ ማለት ነው። ይሄ እንደሚጠቅማችሁ አስባለሁ። በተለይ ጀማሪ ለሆናችሁ አሪፍ አጋጣሚ ይመስለኛል። ያልገባችሁ ወይንም ግልጽ ያልሆነ ነገር ካለ እዚሁ ኮሜንት ላይ ልትጠይቁኝ ትችላላችሁ። እንደዚሁም አዳዲስ መረጃዎችን ቶሎ በዚህ ጉዳይም በተለይ ያልገባችሁ ነገር እንዳሳያችሁ እንዲሁ የቴሌግራም ቻናል ሊንክ አስቀምጥላችኋለሁ። ቴሌግራም ላይ ጆይን በማድረግ እዛ ማንኛውንም ጥያቄ ብትጠይቁኝ ቶሎ መልስ የምሰጣችሁ ይሆናል ማለት ነው። መልካም የትሬዲንግ ጊዜ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ያልገባችሁ ካለ ኮሜንት ላይ ጠይቁኝ። በቀጣይ ቪዲዮ አገኛችኋለሁ። ሰላም ሁኑልኝ። ቻው